እንጂ እንከፍላለን እንዴ እኛ መቼ አንከፍልባለን እንዴ ችግሩ በጣም እንደ መንግስት ተበድረው ብሩ ሲያልቅ እንደ ግለሰብ ክፈሉ መባሉ ትንሽ ቅር ቢለንም እንከፍላለን እንጂ እንከፍላለን የዶላር ከለሩን እንኳን አይተን ማናቅ ሰዎች በዶላር እንዳለባችሁ ሲባል በጣም ነው የሚያስቀው አፍ ላይ ራሱ ስማ እኔ ቀላል ሰው እንዳልመስል በዶላር እንዳለብኝ ሰው ነኝ ማለት ሲጣፍጥ ቃሉ የኛ የህዝብ ጥያቄ አንድ ነው እንከፍላለን ግን የተበደርነው ሀገር ሄደን ሸክለን የምንከፍልበት መንገድ ይመቻች ነው ምንለው እንጂ ይከፈላል ለምን አይከፍሉ የሰው ዳይስ ይከፈላል ውጭ ሄዳችሁ በዛው ብትጠፉስ ማነው የሚመለሰው ማለት እንዴ ማለት ማነው እዛ ሄዶ የሚቀረው እኔ በተፈጥሮዬ ውሸት አልወድ እኔ ናቴን ነው ውሸት አልወድ ሄድኩኝ አይደለዛ ሸቀል አልኩ ዳይን ከፈልኩ ቀጥ ብዬ የራሴ ውሸት ያዝዳና ያስቀያስ ቀጥ ብዬ ነው የምቀረው እዛ አረዴ መመለስም አለብን እንዴ ስለዚህ አንተ አትመለስም ምን ሂድ ከዚህ ስራ የለም እንዴ ስራ የለም ምን አባቱ እንደውም አልከፍልም ስትበደሩ አማክራችሁ አልከፍልም እንደውም የትም አልሄድም በቃ ማን እንደሚያስወጣኝ አሉ የትም አይሄድም እዚሁ ቁጭ ብዬ ከነዳዬ እዚሁ አረቄ ይጠጣሉ ምንም ማንም ማሰብ አልከፍልም እዚሁ ቁጭ እዚሁ በቃ